ሰላም ጤና ይስጥልኝ እንደምናችሁ። ዛሬ በዚህ ቪዲዮ የአይን መነጽር እንዴት ነው የምንመርጠው፣ ምን ማድረግ አለብን የሚለውን ነግራችኋለሁ። አብራችሁን ቆዩ። የአይን ጤና እንደ ሌላው አካላችን ሁሉ አስፈላጊና ለምንኖርበት የየዕለት ሁኔታችን በጣም አስፈላጊ ነው። ስለዚህ ለአይናችን የምናደርጋቸው እንክብካቤዎች ምንድናቸው፣ የምናደርገው መነጽር ምን አይነት ነው፣ እንዴት መምረጥ አለብን የሚለውን ነገሮች ደግሞ ማወቅ ጠቃሚ ነው። የአይን መነጽር የእይታ ችግር ያለባቸውን ሰዎች እይታቸውን ለማስተካከል የምንጠቀምበት ነው። ይህም ከተለያየ ነገር ሊሰራ ይችላል። የተለያየ ስታይል ሊይዝ ይችላል። የተለያየ ቅርጽ ሊኖረው ይችላል። እንደሚታዘዝልን አይነትና ሐኪም እንደሚያዝልን አይነትና እኛ ደግሞ የምንመርጣቸው የፍሬሞች አይነት እንደየስታይላችን እንደየፊት ቅርጻችን በተለያዩ ምክንያቶች በተለያዩ ክራይቴሪያዎች ላይ ቤዝ ያደረገ ነው። ስለዚህ የአይን መነጽር ማድረግ ስንፈልግ ልንከተላቸው የሚገቡ መስፈርቶች አሉ። አንደኛው የመጀመሪያው ሙሉ የአይን ሕክምና ማድረግ ነው። ይህም የሚጠቅመን አይናችን ምን ላይ ነው ያለው፣ እይታችንስ ትክክለኛው እይታ ምንድነው የሚለውን ለመለየትና እንዲሁም ትክክለኛ የሆነ የመነጽር ትዕዛዝን ለማግኘት ያስችላል። ሁለተኛው ደግሞ አይናችን በምንመረመርበት ጊዜ ሊገኙ የሚችሉ በሐኪማችን ሊነገሩን የሚችሉ ከዚህ በፊት የማናውቃቸው ህመሞች ሊኖሩ ይችላሉ። ለምሳሌ የስኳር በሽታ፣ ደም ግፊት ካለ አይናችን ላይ የሚያሳዩአቸው ምልክቶች ስላሉ እነሱንም በጊዜ ለመለየትና መፍትሄ ለመፈለግ ያስችላል። ሁለተኛው የታዘዘልን የአይን መነጽር ምንድነው የሚለውን ማወቅ ያስፈልጋል። የታዘዘልን የፀሐይ ነው ወይስ የርቀት ችግር ስላለብን ለርቀት እይታ ጥሩ እንዲሆን እይታችን ለማሻሻል የታዘዘ ነው ወይስ ደግሞ ለንባብ ነው? እነዚህ ነገሮች ደግሞ እንዳሉ ሆኖ አድድ የሚደረጉ በተጨማሪነት ጥቅም ያላቸው ነገሮች አሉ አብረው የሚታዘዙ። እነሱ ምንድናቸው? የታዘዘልኝ መነጽር ትዕዛዙ ምንድነው፣ ምንን ይገልጻል የሚለውን ማወቅ ጠቃሚ ነው። ሶስተኛው ትክክለኛውን ፍሬም መምረጥ ነው። ከፊታችን ጋር የሚሄደው ምን አይነት ፍሬም ነው፣ እኛ ስናደርገው ከስራችን ጋር ከእንቅስቃሴያችን ጋር አብሮ ሊሄድ የሚችለው ምን አይነት ፍሬም ነው ብሎ መለየትና መምረጥ ያስፈልጋል። ለምሳሌ ክብ ፊት ላለው ሰው ሬክታንጉላር የሆነ ፍሬም መምረጥ፣ ስኩዌር አይነት ቅርጽ ላለው ደግሞ ፊት ክብ ወይ ደግሞ ኦቫል የሆነ ፍሬም መምረጥ። እንደዚህ እያልን የፊታችን ቅርጽ መሰረት ማድረግን መምረጥ እንችላለን። ሌላው ደግሞ ፍሬሙ የተሰራበት ሜታል ነው ወይስ ፕላስቲክ ነው የሚለው፣ ማቴሪያሉ ስናደርገው ከበድ ይላል ወይ፣ ረጅም ሰዓት በቀን ረጅም ጊዜ የምናደርገው ከሆነ የፍሬሙ ምቾት ምን ያህል ነው የሚለውን ማየት እና ማስተዋል ያስፈልጋል። አራተኛው የሚታዘዙት የሌንስ አይነቶች ናቸው። ለምሳሌ አንደኛው ሲንግል ቪዥን የሚባል አለ። ይሄ ደግሞ ወይ ለርቀት ይሆናል ወይ ደግሞ ለቅርብ ከሆነ ለቅርብ ነው። አንዱን ነው የሚሆነው፣ ሁለቱንም አንድ ላይ የሚይዝ አይደለም። ለርቀት ከሆነ የርቀት ብቻ ነው የሚታዘዝበት ማለት ነው፣ ሲንግል ቪዥን ይባላል። ሁለቱንም ደግሞ የርቀትም የቅርበትም አንድ ላይ ደግሞ ለሚፈልግ ሰው ባይፎካል የሚባልና ፕሮግሬሲቭ የሚባሉ አሉ። ባይፎካል የሚባለው ከታች ጋር ምልክት ያለው የማንበቢያው ጋር ከታች በኩል የሌንሱ ከታች በኩል ላይ ምልክት ያለው ነው። ይሄም ደግሞ የንባቡ ቦታ እዛ ጋር ስለሆነ በምልክት የሚለይ ነው። ፕሮግሬሲቭ ሲሆን ደግሞ ምልክት አይኖረውም፣ ነገር ግን የርቀትና የቅርበት እይታን ሊያስተካክል የሚችል ሌንስ ነው። ሁለቱም አንድ ላይ የሚሰራበት ነው። መሀል ላይ ደግሞ ኢንተርሚዲየት የሚባል አለ። በሁለቱ ፓወር መሀል ላይ ኢንተርሚዲየት አለው ማለት ነው። ሌላ ፎቶክሮማቲክ የሚባል ሌንስ ነው። ይሄ ደግሞ ለፀሐይ ዩቪ ላይትን ለመከላከል የሚጠቅም ነው። ፀሐይ ላይ ስንወጣ ይጠቁራል። ወደ ውስጥ ደግሞ ወደ ቤት ደግሞ ስንገባ ወደ ከለሩ ይመለሳል ማለት ነው።
አምስተኛው የምናየው ሌንስ ኮቲንግ የሚባል አለ። ይሄ ደግሞ አሁን ካልኳችሁ የሌንስ ላይ ከሚደረጉት ከሚታዘዙት አይነቶች ሌላ ኮትድ የሚሆን ተጨማሪ የሚደረግለት ነገር ነው። አንቲ ሪፍሌክቲንግ ኮቲንግ የሚባል አለ። ይሄ ስክሪን ላይ ጨረሮች ማንጸባረቆችን የሚከላከል ነው። ሌላው ስክራች ሬዚስታንስ ኮቲንግ የሚባል አለ። ይሄም ሁልጊዜ ስናደርገው መነጽራችን ሌንሱ ስክራች እንዳያደርግ እሱን የሚቀንስ የሚደረግ ኮቲንግ ነው። ሌላው ደግሞ ለዩቪ ፕሮቴክሽን የሚደረግ ነው። አዲሽናል የሚጨምር ኮቲንግ ነው። ስድስተኛው ማየት ያለብን ነገር የምንመርጠው ፍሬም ከኛ ጋር ከፊታችን ጋር የተስማማ መሆን አለበት። ስናደርገው ደግሞ ሊያስጨንቀን አይገባም። እዚች አፍንጫችን ጋር ቅርጽ የሚያወጣ በጣም አጣብቆ የሚይዘን መሆን የለበትም። የጆሮአችን ጋር ባለው የፍሬም ቅርጽ መሰረት ፊት የሚያደርግ ቅርጽ ከኛ ፊት ቅርጻችን ጋር ፊታችን ትንሽ ሊሆን ይችላል፣ ፊታችን ተለቅ ያለ ሊሆን ይችላል። በዛ መሰረት ፊት የሚያደርግ ከፊታችን ጋር ሊሄድ የሚችል መሆን አለበት። ጎንበስ ብለን ደግሞ እናየዋለን። ሰፋ ጠበበ የሚለው ይወልቃል አይወልቅ የሚለውን ደግሞ ጎንበስ ብለን ጫማ እንደማሰር ብለን ጎንበስ ብለን ቼክ ማድረግ አለብን። ሌላው የምንመርጠው ነገር ደግሞ ፍሬም ስናደርግ እቺ ኖስፓድ አለች። እሷ የሚመቸን ኖስፓድ የትኛው ነው የሚለውን መለየት ያስፈልጋል። ብዙ ጊዜ ይሄኛው ኖስፓድ ያለው ፍሬም ብዙ ሰዎች አይመቻቸው። እቺኛዋ ግን ፕላስቲኳ አብሮ ከፍሬሟ ጋር ያለችው ፕላስቲኳ ኖስፓድ አፍንጫዋ ጋር የምታርፈዋ እሷ ብዙ ጊዜ ብዙ ሰዎች ይመቻቸዋል። ቅርጽ የሚያወጣ አይደለም አጥብቆ ካልያዘን በስተቀር። ስለዚህ ፍሬም ስንመርጥ አጥብቆ የሚይዘን ዲስኮምፈርት እንዲሰማን የሚያደርግ መሆን የለበትም። ብዙ ጊዜ በቀር ረጅም ጊዜ ልናደርገው እንችላለን። ለምሳሌ ዲስታንስ ያለው ዲስታንስ ላይ የሚቸገር ሰው ወይ ደግሞ ፕሮግሬሲቭ የሚያደርግ ሰው ቀን ሙሉ ሊያደርገው ይችላል እስኪተኛ ድረስ ማለት ነው። ስለዚህ ያንን ፍሬም ሲመርጥ ደግሞ የሚመቸው ዘና ብሎ የሚያደርገው ሊወደውም ይገባል። ቀን ሙሉ ስለሚያደርገው ሁሌ እንዲያደርገው ሊወደው የሚችል ፍሬም መሆን አለበት። ሰባተኛው መነጽሩ ከታዘዘ ከተሰራና ከተሰጠን በኋላ እንዴት እንጠብቀዋለን የሚለውን ማወቅ አለብን። ምክንያቱም እየተጠቀምን በየቦታው የምንጥለው ከሆነ በትክክል የማንይዘው ከሆነ ስክራች ያደርጋል እና ብዙ ጊዜ ላንጠቀምበት እንችላለን ማለት ነው። ስለዚህ ማድረግ ያለብን ነገር በተሰጠን አብሮ የሚሰጠን ጨርቅ አለ፣ እንዲሁም ሌንስ ክሊነር አለ። በሱ ተጠቅመን ማጽዳት ያስፈልጋል። ከዛ ደግሞ ስናስቀምጠው ደግሞ በተሰጠን የመነጽር ማስቀመጫ ኬዝ የቆዳም ሊሆን ይችላል የጨርቅም ሊሆን ይችላል በሱ ውስጥ አድርገን ማስቀመጥ ያስፈልጋል። ስለዚህ እነዚህ ነገሮች ተከትሎ መሄድ ትክክለኛውን የመነጽር ትዕዛዝ ለማግኘት የመነጽር ስለዚህ እነዚህን ስቴፖች ተከትሎ መሄድ ጥሩ የተሻሻለ እይታ እንዲኖረን እና ደግሞ ህይወታችንም ጥሩ እይታ ሲኖረው ህይወታችንም ጥሩ የሆነ ይሄዳል ማለት ነው። ስለዚህ አንዴ ላስታውሳችሁ እነዚህን ወሳኝ የሆኑ ስቴፖች አንዴ ላስታውሳችሁ። አንደኛው መሰረታዊ የአይን ህክምና ማግኘት ነው። ትክክለኛውን እይታ ለማወቅና ትዕዛዝ ለማግኘት የአይን ህክምና ማግኘት ያስፈልጋል። ሁለተኛው ደግሞ የታዘዘልን የአይን መነጽር ምንድነው የሚለውን አንደርስታንድ ማድረግ ነው። ሶስተኛው ትክክለኛውን ፍሬም የሚስማማንን ፍሬም መምረጥ ነው። አራተኛው የሌንስ አማራጮቹ ምንድናቸው፣ የታዘዘልን ሌንስ አይነት ምንድነው የሚለውን አንደርስታንድ ማድረግ ነው። አምስተኛው ከታዘዘልን ሌንስ አይነት በተጨማሪ የሚጨመሩ ኮቲንጎቹ ምንድናቸው የሚለውን ሀሳብ ውስጥ ምንድናቸው የሚለውን መለየት ነው። ስድስተኛ ፍሬም ስንመርጥ ትክክለኛው ፍሬም ከኛ ጋር ሊሄድ የሚችል ስናደርገው የማይሰፋ የማይጠብ መሆኑን መለየት ነው። የገዛነውን መነጽር እንዴት እንጠብቃለን የሚለው ነው። ስለዚህ አመሰግናለሁ። ጥያቄ ካላችሁ ጻፉልኝ፣ ኮሜንት አድርጉ። ለሌሎች እንዲደርስ ደግሞ ሼር፣ ሰብስክራይብ ማድረግ አትርሱ።